አባት እስቲ ደገፍ አድርገኝ። ምን ነው አሞሽ ነው? ማደስ ያለ ምን ፈልጌ ነው? እና መንገድ ላይ ነው እንዴ ምክር የምትፈልጊው? ምን ጨንቆሽ ነው? አይገባም እንዴ? እጄ ላይ ብር የለም። ኪስሽ ውስጥ ነው? የሚያወጣልሽ ነበር እንዴ ስትፈልጊ የነበረው? ይደረሳ እያወራን ካልተግባባ እንዴት እንግባባን? በምልክት ቋንቋ አቺ። አረ ብር ጠሮብኝ እኮ ነው። ታዲያ ለምን በፕራይም ቤቲንግ ተወራርደሽ ገንዘብ አታገኝም? ምንድነው ፕራይም? ፕራይም ቤቲንግ ብለሽ ሰርች አድርጊና ከአንድ ብር ጀምሮ ተወራርደሽ 1 ሚሊዮን ብር ማሸነፍ ትችያለሽ። አረ ያበደ ነው። በዛ ላይ ደግሞ ስትጀምሪ የዲፖዚትሽን 300% ስለሚሰጥሽ ፈታ ነው። እና ግጨኛ መኪና የለኝማ። ምን ሆነሽ ነው የምታለቅሽው? ስልክ እያወራሁ ነጥቆኝ ሮጠ። አሁን እንዴት ነው የማስመልሰው? ያው እንደዚህ ነው። ከፈለክሽ ጣትሽን ከተሻሽ መልሽ። እንደዚህ ስትሰርቅ ያቅለሽልሽሽ ነው። ዛሬ ምን ነው ይላከብኝ? ሳያቅለሽልሽሽ ነው እንዴ ነው ማስመልሰው አልሽ? ስልኬን ነው ያልኩት ዱባራስ። አባት በእናትህ አንሳኝ። በኖርማል ካሜራ ላንሳሽ ወይስ በስናፕ? ማን በስልክ አለ? እና የሰርግ ካሜራ ይዤልሽ ልምጣ? ይሁን ነገር ቢሆን ካንተ ራስ አልወድም። መቼ ወጣሽና ነው መሬት ላይ እኮ ነሽ። አንተ ምን አይነት ሰው ነህ? ያው ቀይ ነኛ። ወላቃ ከምታስቅ ጥርስን አታስተክልም? ችግኝ እንጂ ጥርስ ይተከላል እንዴ? ሮያል ዴንታል ክሊኒክ ሄደህ የፈለከውን ሕክምና ማግኘት ይችላል። ሮያል ድንጋይ ስልክ ልትበላው ነው? እኔ እናቴ ትሙት ልበላው አልነበረም ልሸጠው ነበር እኮ። ነይ አንቺ በይ። እኔ አልመታውም። መክሰስ ነው የምፈልገው። ገና 3 ሰዓት አይደል እንዴ? በቁርስ ሰዓት መክሰስ ምን ይሰራልሻል? ስልክ አንድ ነገር ቢሆን ኖሮ በዚህ ቦርሳ ከፍለ ነበር። ከእጅሽ መንትፊ ከቦርሳሽ አውጥተሽ ልከፊኝ። ኧረ አንቺ መልካም ሰው ነሽ። ኪን ያመጡት ከአራዶቹ መንደር ከኮዬ ነው የመጣሁት። አንቺ ለምን በአፍሮ ስፖርት ተጫውተሽ ገንዘብ አሰሪ? አፍሮ ስፖርት? ኧረ ስለሱ ነገር ንገረኝ። የተለያዩ ስፖርታዊ ጨዋታዎች፣ የሚገራርሙ ቨርቹዋል ጌሞች ከሚገራርሙ ኦዶች ጋር አዘጋጅቶ ተወራረዱ ይሎታል። ኧረ የሚገርም ቦነስም አላቸው። ምን ቦነስ ብቻ? በእኔ ሪፈራል ኮድ ቀድሞ ለተመዘገቡ 100 ሰዎች ከመደበኛው 20 ብር ባለፈ የ500 ብር ቦነስ ተዘጋጅቶላቸዋል። ያው አፍሮ ስፖርት እየተመዘገብኩ ነው። ሊንኩን ፕሮፋይሌ ላይ ታገኙታላችሁ። ከዚህ በኋላ ግን እንዳሰርቅሽ። ሰርቄ ማየት ሳልችል ይሄው ይወደኛል ብለሽ የምትጨቀጭቅኝ ባልሽ ይሄው ከእህትሽ ጋር። አንተ ካዲ ወይ ራሳችሁን ቻሉ። ጥፋተኛ ነበርኩ ማለት? ኧረ እህቴ እንደምታስበው አይደለም። እማስበው የነበረውም አንቺ እህቴ እሱ በቅርብ ያገባኛል ብዬ የማስበው ባሌ ነበር። የኔ ፍቅር እንደምወድሽ ታውቂያለሽ። የምር እንደምታስበው አይደለም። ዝም በል ውሸታ። እህቴ እኔን አታምኚኝ? ዝም በይ አንቺ። ጓደኞቹ ሁሉ አግብተው ቀለበት ስጠብቅ አንተ ከእህቴ ጋር ሆነ ሁለቴ ገደልከኝ። አንተ ያማከርከኝን አድርገው እንጂ አሁንና እንደዚህ መንገድ ላይ አላሰብኩትም ነበር። ወይኔ በእናትሽ አበደርኩሽን ገንዘብ ብቻ ስጪ። ራስሽ በዝብዘሽን ቀለበት እየጠበቅሽ ነው። ጋድ ሄልፕ ሚ። ወይኔ ያደረገው አንተ ጤነኛ ነህ? እኔ እኮ ካሌብ ነኝ ባልሽ። እህቴ ለምን በሁሉ ጌምስ ገንዘቡን አስመልሽለት? አዎ እየተፍታታሽ እኮ ገንዘብ መስራት ትችያለሽ በሁሉ ጌምስ። 50 ሺህ ብር ደግሞ በየሳምንቱ ሻሞ ትባያለሽ። ኧረ እስኪ በደንብ ንገረኝ። ቴሌግራም ላይ ሁሉ ጌምስ የተለያዩ ጌሞች አሉት። እነሱን እየተጫወትሽ እየመደብሽ ገንዘብ መስራት ትችያለሽ። ቀላል ነው። የት አገኘዋለሁ? ሊንኩ ፕሮፋይሌ ላይ ያለላችሁ የተለያዩ ጊቫዌ ስለምንሰጥ እየገባችሁ ሬጂስተር እያደረጋችሁ ቆዩን። ሁሉ ጌምስ። ቀለበት ግን አትሰጠኝም? ብድሩን ስመልሽ ይገዛልሻለሁ። ይዞ አዘዝክልኝ። አቡ አንተ አረፈርክ እኮ ምግቡ ከመጣ ቆየ። ቃሪያ ብላችሁ ነበር ሳምሪ? እንዴ አንተ ቀልቃላ እንዴ ማረብህ? ከስንት ጊዜ በኋላ የጎረቤት ልጅ ሸበላ ሆንክ እኮ። ዛሬ አሳፍሪው ተብለሻል እንዴ? ወይኔ ያቃጠለኝ። ተባረኪ። እንደ ድሮ እብድ ነሽ። አንተ ግን ተለውጠሃል። አፈርከኝ እኮ መስሎሽ ነው እንጂ ብዙም አልተለወጥኩም። አሁንም ትወደኛለህ ማለት ነው። ይቅርታ በእናትሽ። ያመልካም ጊዜ ልጅነት እንደምን ብሎ እንዲያትር ውበትሽ በሰደግ አንተ ጥላዬን በላህ እንዴ? ከዚህ በኋላ እዚህ ካፌ አልቀርም። ና እቺ ልጅ ቡዳ በላታ። ስንት ሰው ሲጀነጅናት እምቢ ብላ ነበር እንዴ? ቀላል እና ቡዳ ምን ቢላል ነው በነፃ የሰጠችው? ድሮም ካንተ ጋር ማውራቴ እንዴ? እና የት እየሄድሽ ነው? ባኬ ጓደኛዬ ቤቢ ሻወር ነው። እና እሷ ልጇን ለምታጥበው አንቺ ምን ቤት ነሽ? እንዲሁ ስራ መፍታት ካልሆነ ጀርባው ልታሽላል ነው። ደህና ስራ ፈት። ኧረ ሰርግ ልሄድ ነው። እኔስ ሱፍ ሳትለብስ? ሱፍ ይቆላል እንጂ ይለበሳል እንዴ? አባት እዚህ አካባቢ ጋራዥ አለ እንዴ? ትልቅ አይደለ እንዴ? ወይስ እስካሁን አልተገረዝክም? ባንክ አደግጥ። እኔም እኮ በ23 ዓመቴ እኮ ያለፈው ወር እኮ ነው የተገረዝኩት። አሁን እኮ ደርቆልኝ እኮ ነው። አንተ ቀውሰና እንዴ? እኔ ለመኪናዬ ጋራዥ ነው ያልኩ። ምን ያሟል እንዴ? መኪናውን ሊያስገርዘው ነው እንዴ? ቆየው ብሻኒ ቆይ ብራዘር ይምጣ ቁልፍ ልስጣው። ከክፍለ ሀገር መጣ እንዴ? ትላንት እኮ መጣ። ሜሪ ልጅ አምሩ
ወንድም አለም ቁልፉን እስኪ መጀመሪያ ተዋውቃት። ቲኒክ ቁልፉን ስጪ። ሄሎ ያንተን ስም አልነገርከኝም። ካሌብ ሰፈርም ያላምድ ከፈለክ ካለው እሺ ችግር የለም ሲስተር አለች። አይገባም እንዴ? መጋረጃውን ሊሰቅልን እየመጣ ነው። ሂድና ተቀበለው። ማን ይባላል? ፊደል መጋረጃ ይባላሉ። አወኳቸው። በኦሪጂናልና በአማራው ጨርቆች ቤታችንን ሊያደምቁት ነው። ለበዓል ግን ወጪ አልበዛባችሁ? ይገርምሻል፣ ለበዓል በጣም ትልቅ ዲስካውንት አድርገዋል። ወንድምሽ በጣም ኩሩ ነው። ለዛ አይደል ኩሩ መጋረጃ ያሰራውለት? ኩሩ መጋረጃ ለኩሩ ቤት። እስኪ ስልካቸውን ስጪ። 0966734788 የፊደል መጋረጃ የበዓል ትልቅ ዲስካውንት ሳያመልጥሽ ደውይላቸው። ባይ የሱንም ስልክ ያዢ። 09 እናቴ ደወለች። በቃ አንተ ለኔ ጊዜ የለህም? ያምሻል እንዴ? ሄሎ ካለብዬ፣ እኔ አንቺን አይቼ ሌሎቹን ባያቸው ጋሪ ይመስሉኛል፣ ያልጠመዱ ፈረስ፣ ሐሳብ የሌላቸው ካሰብኩት የሚያደርስ። እኔ አንቺን አይቼ ሌሎቹን ባያቸው መጽሐፍ ይመስሉኛል፣ ያልተጻፈባቸው፣ ቦታው የሚያጣብቡ፣ ለራሳቸው እንጂ ለኔ የማያስቡ፣ ተክል ይመስሉኛል፣ ፍሬ የማያፈሩ፣ እኔን የሚያከስሩ። በቃ ምን ልበልሽ? ለኔ ሆንሽኝን ምን ብዬ ልግለጽሽ? ምንስ ቃል ብትጠቀም ይጠፋል ማዲያትሽ? ብቻ አንቺን አይቼ ሌሎቹን ባያቸው ጥቅም አልባ ፍጥረት ለኔ ኦና ናቸው። እናቴ ወድሻለሁ። እኔም እወድሃለሁ። ራስህን ጠብቅ። ምን አጨቃጨቀኝ? እንደውም ፈታሻለሁ። እንኳን ደስ ያለሽ። አስሮሽ ነበር እንዴ? ታለቅሳለች እንዴ? ስታስራር ነው ደስ የሚላት። አንተ ቆይ ምን ቤት ነህ? እኔ እኮ እዚህ ቤት ነኝ፣ አስተናጋጅ። አተዚህ ጋር አትቆም። ምን አይነት ትሁት ሰው ነህ አንተ? አትቆም። ያው ቁጭ አልኩላችሁ። ያሟል ልጅ አተ አመሰግናለሁ። እኔ ሳልጮ ቀድሞ ሆዱ አጮልኝ። አንቺ ሰው ፊት ከምታዋርጂ በምሰጥሽ አስቤዛ አትገዢም ነበር? ለምን በሁሉ ማርኬት እዚህ ሆነሽ የፈለግሽውን አግዢው። ሁሉ ማርኬት አፕሊኬሽን ላይ አስቤዛ ብቻ ነው ያለው። የፈለጋችሁትን ዕቃ መሸጥና መግዛት ትችላላችሁ። ብቻ ከእናንተ የሚጠበቀው ከፕሌይ ስቶር ላይ ሁሉ ማርኬት ብላችሁ ዳውንሎድ ማድረግ ነው። ዕቃ ለመሸጥም ለመግዛትም ቀላል ነው። ለነጋዴም ሆነ ለገዢ እጅግ ተስማሚ ነው። ሌላስ? በተጨማሪም ዳውንሎድ ካደረጋችሁ በኋላ በየቀኑ ፍሪ ስፒን ስላለ የተለያዩ ሽልማቶችን በየቀኑ እየተሸለማችሁ ይሸምቱ። ሁሉ ማርኬት በቃ አሙቅልኝ። ነው። ኧረ ጎበዝ ነው። ይዙ እዛ ጋር ያበደ ቂጥ የታል እሺ አጅሪው እንዴ ሚስቴ? አሃ ባንተ ቤት የሌላ ሴት መቀመጫ ልታይ? ያ ያላልኩም። አሁን ብሬ እኔ እናንተ ቤት እናወራለን። እሺ ካልከኝ ማን በልጅነት አግባለ? የኔ ፍቅር ልደቴ 3 ቀን የቀረው ሰርፕራይዝ ልታረገኝ ነው? እንደዚህ አይነት ስጦታ የኔ ፍቅር ማንም ሰጥቶሽ አያውቅም። ሰርፕራይዝ ወይኔ መኪና ሰጠኸኝ? አይደለም ከሱ ጋር ነው አቺት የምታረጊብኝ። ያማል እንዴ? አራና ያላቀው አንቺ ትናንት ከኔ ጋር ነበር። አንተ ነጥርሶ ጠብሳለህ? ምን አውቂ ወንበር ላይ ቆሞ ይሆናል የጠበሰሽ። ኧረ እኔንም ረጅም ሰው ጅል ነው የሚመስለኝ ስትለኝ ነበረ። እንዴት ማለት እየሰደብከኝ? እሺ በእናታችሁ አትጣሉ። አቺ አጭበርባሪ፣ ሁለተኛ አይንሽ ማየት አልፈልግም። በል ብሬ ናፍጥ ነው። እሺ ከፍሎ መፋታት እያለ ገና በተዋወቅም በሳምንቱ ልደቴን አክብርልኝ ትላለች እንዴ? እንዲህ ከቸገረ ለምን በሁሉ ጌምስ እየተጫወት ገንዘብ አሰራው? ሁሉ ጌምስ በቴሌግራም ጌም እየተጫወት ገንዘብ የምትሰራበት? ለዛውም እየተፍታታ ነው ገንዘብ የምትሰራው። እኔ ብቻማ እየተፍታታው ገንዘብ አልሰራም። የሁሉ ጌምስን ሊንክ ባዮ ላይ አስቀምጥላችኋለሁ። እናንተም እየተፍታታችሁ ገንዘቡን ይስሩ። ምሩ ምን ነው? ምን ሆና ነው? ተለያየን ማለት እንለያይ አልኳት። ለምን? ብዙ ሰው ታውቃለች። እንዴትና የት እንደምታውቃቸው ደግሞ ማሳወቅ አትፈልግም። ታዲያ አንተ ምን አገባ? የትላንት ሚስጥሮችን አልወድም። ነገረችም ለውጥ የለውም። ካሌብ አትሸወድ። ሰው ወደ ኋላ አይኖርም። አይጆይ ትላንት ያልዳመነ ዛሬ አይዘንብም። እና ምን ተሻለ? ድራፍት እንጠጣ። ያበደ ሐሳብ Hiriya lubbu iftu dukkana